ከማንም በላይ ግን የምንሰራው መጀመሪያ ላይ እንዳልኩት ለህዝባችን ምቹ የመኖሪያ አካባቢን፣ ምቹ የመኖሪያ ቤትን፣ ዘመናዊ አኗኗርን፣ ኑሮና አኗኗሩን ማዘመን ማሻሻልን መሰረት አድርገን ነው። አዲስ አበባን ለነዋሪዎቿ ምቹ እናረጋታለን ስንል የሚሰራውና ዋናው መሰረታዊ ጉዳይ ይሄ ነው። ከመኖሪያ ቤት ይጀምራል። ክብርት ከንቲባችን በጣም እናመሰግናለን። ጥሩ የሆነ መልእክት ነው ያስተላለፉት። የእርሶ መልእክት እኛ ጋር እንዳይደርስ ያደረጉት ወረዳና ክፍለ ከተማ ውስጥ ያሉ ሰዎች ናቸው። በበቂ ሁኔታ ማስረጃዎች በእጃችን ስላሉ ማለት ነው። ከነዛ ውስጥም አንዱ እርሶ የረሱት ነገር የት ክፍለ ከተማ ይሻላችኋል፣ ለልጆቻችሁ ምቹ የሆነ ለልጆች ትምህርት ቤት ቅርብ የሆነ ግሪን ኤሪያ ያለው ውሃ መብራት ያለው ሻወር ሽንት ቤት ያለው የተሟላ ነገር ያለበት ቦታ ነው የምንሰጣችሁ። እናንተ የመረጣችሁት ቦታ ነው የምንሰጣችሁ። እናንተ የፈለጋችሁት የት ክፍለ ከተማ ነው ብለው ቃል ገብተውልን ቃላቸውን ክደው ቦታውን አጥረው ያስቀመጡ ግለሰቦችና ድርጅቶችና የመንግስት ባለስልጣናት ይኸው በየትኛውም ሁኔታ እኔን ማናገር ይችላሉ። ክብርት ከንቲባችን እርሶ የሚሰሩት ለትውልድ ነው፣ ከስር ያለው ደግሞ ለግል አካውንት ነው። አመሰግናለሁ።